ሰላም ጤና ይስጥልኝ። ምዕራፍ ነኝ። የአእምሮ ጤና ትናንሽ በየቀኑ በምናደርጋቸው ሀቢቶች ኦር ልምዶች ላይ የተመሰረተ እንደሆነ ያውቃሉ? ትናንሽ የሆኑ ሩቲን የሆኑ ልምዶችን በማካበት ስሜታችን ላይ ትልቅ ለውጥ ማምጣት እንችላለን። ኢሞሽናል ዌልነሳችን ላይ የአእምሮ ጤናችን ላይ ትልቅ ኢምፓክት ማድረግ እንችላለን። በዚህ ቪዲዮ 8 አጫጭር የሆኑ ቤዚክ የሆኑ የኢሞሽናል ዌልነስ ቲፕሶችን አጋራችኋለሁ። ዴይሊ ሩቲኑን ካስተካከልን እና እነዚህን ነገሮች ፕራክቲስ ካደረግን ስሜታዊ ጤንነታችንን ማክሲማይዝ ማድረግ ኢምፕሩቭ ማድረግ እንችላለን ማለት ነው። እባካችሁ እስከ መጨረሻ ይህን ቪዲዮ እንድትከታተሉት በትህትና ጠይቃለሁ። ኢሞሽናል ዌልነሳችን ምን ላይ ቤዝ ያደረገ ነው? በየቀኑ ከምናደርገው አክቲቪቲዎች እና ሩቲን ሀቢቶች። አንደኛው ስሊፕ ሀቢት፣ ደጋግሜ ብየዋለው ከዚህ በፊትም። ሬጉላር የሆነ ሄልዚ የሆነ ስሊፕ ሀቢትን ዴቨሎፕ በማድረግ የአእምሮ ጤናችንን ማስተካከል ኦር ኢምፕሩቭ ማድረግ፣ ስሜታችንን ጥሩ ማድረግ እንችላለን። ሬጉላር የሆነ ሄልዚ ስሊፕ ሀቢትን ሩቲን ማድረግ ምን ያደርጋል? ሙዳችንን ጥሩ ያደርጋል፣ ስትረስ ሌቭል ይቀንሳል፣ ትኩረታችንን ይጨምራል፣ ፎከሳችንን ይጨምራል። እንደገናም ደግሞ ስሜታችንን ሄልዚ በሆነ መልኩ ማኔጅ እንድናረግ ኢሞሽናል ሬጉሌሽን ስኪሎችን ያስተምረናል እንደማለት ነው። ሬስት ምንድን ነው? ለራሳችን እንቅልፍ ስንወስድ ብሬናችንን እና ቦዲያችንን ሪከቨር እንዲያደርግ ያግዘናል። ስለዚህ ሞስት ኢምፖርታንት ቲንግ አንዱ የአእምሮ ጤና ኢምፕሩቭ ለማድረግ እንቅልፍ በስነስርዓት መተኛት፣ ሬጉላር ታይምን ማበጀት፣ ኢነፍ ታይም ላይክ 8 ሰዓት 9 ሰዓት ለመተኛት መሞከር፣ ሬጉላር ማድረግ እና ጥሩ የሆነ ሬስት ማድረግ አንደኛው ነው ማለት ነው። ሁለተኛው ደግሞ ፊዚካል ሙቭመንት። ያ ማለት ምንድን ነው? ኤክሰርሳይዝ። ምንድን ነው ጥቅማችን? ስትረስ ይቀንሳል፣ አንዛይቲ ይቀንሳል፣ ኢሞሽናል የሆነ ቦዲያችን ላይ ያለ ቴንሽንን ይቀንሳል እና ሲምፕል የሆነ ነገር ወክ ማድረግ ሊሆን ይችላል፣ ቁጭ ብለን ስትሬች ማድረግ ሊሆን ይችላል፣ ሬጉላርሊ ዳንስ ማድረግ መደነስ ሊሆን ይችላል፣ የተወሰነ ኤክሰርሳይዝ መሮጥ ሊሆን ይችላል። ኤቭሪ አዘር ዴይ ዊክሊም ደግሞ ኤክሰርሳይዝ ወጥቶ ማድረግ ሊሆን ይችላል። ኦር ውጪ ስፔንድ ዊዝ ታይም ዊዝ ኔቸር ራሱ ሊሆን ይችላል። ብቻ ምንድን ነው ቦዲ ሙቭመንት ስሞል ኤክሰርሳይዝ ኢዝ ዘ አዘር ዋን ትልቁ የአእምሮን ጤና ኢምፕሩቭ የማድረጊያ ቲፕስ ነው ማለት ነው። ሌላው ደግሞ ሄልዚ ኢሞሽናል ኤክስፕሬሽን ላይ አንዳንዴ ስሜቶች ይመጣሉ፣ አስቸጋሪ የሆኑ ስሜቶች ሊመጡ ይችላሉ። እንዴት ነው ኤክስፕረስ የምናደርገው የሚለውን ነው እና ጆርናል ማድረግ፣ መጽሐፍ ስሜትንም ሊሆን ይችላል፣ ሀሳብንም ሊሆን ይችላል፣ ክላሪፊኬሽን ይሰጣል እና ጆርናሊንግ፣ ቶኪንግ ዊዝ ላይክ ትረስትድ ፒፕል፣ ከምታምኑት ሰው ጋር ከጓደኛ ጋር ማውራት ሊሆን ይችላል፣ ስሜትን መግለጽ ሊሆን ይችላል፣ ሼር ማድረግ ሊሆን ይችላል እና እሱም አንዱ ሄልዚ የሆነ ኢሞሽናል ኤክስፕሬሽን ወይ ነው ማለት ነው። ስሜታችንን ጤናማ በሆነ መልኩ ፕሮሰስ ማድረግ። ሌላው ቴራፒ ኦር ሰፖርት ግሩፕን በጣም ይመከራል፣ ጥሩ ነው። ሌላው ክሪኤቲቭ በሆነ መልኩ ኢሞሽንን ኤክስፕሬስ ማድረግ፣ መሳል ሊሆን ይችላል፣ መጽሐፍ ሊሆን ይችላል። ብቻ ሄልዚ የሆነ ኢሞሽናል ኤክስፕሬሽን ዌዎችን ማካበት ዴይሊ ማለት ነው። እሱም ሶስተኛው ቲፕስ ነው ማለት ነው።
4ኛው ከዚህ በፊትም ብየዋለው፣ ማይንድፉልነስ ስቴይ ኦን ደ ሞመንት። በቃ ባለንበት ቦታ ላይ ፉሊ ፕሬዘንት ለመሆን አዌር ለመሆን መሞከር መጣር። አንዳንዴ ወደኋላ ወደፊት ስንሄድ ለአንዳንድ አላስፈላጊ ኔጌቲቭ የሆነ ፊሊንጎች ስለሚያጋልጠን ስላለፈው ህይወት ስናስብ ወይ ደግሞ ስለ ወደፊቱ ስላልሆነው ስናስብ ማለት ነው፣ ገና ላልሆነው ነገር። ሰው ምንድን ነው አክኖሌጅ አድርጎ ማይንድን ወደ ቦዲያችን መመለስ፣ ጋይድ አድርጎ መመለስ። እነዚህን ደግሞ ምን አይነት ቴክኒክ ይጠቅማችኋል? ዲፕ ብሪዚንግ ቴክኒክ ይጠቅማል ራስን ለመመለስ። ኢንቴንሽናሊ ብሪዚንግ ላይ ፎከስ በማድረግ 2-3 ጊዜ ኢን ኤንድ አውት ሆልድ እያደረግን ዲፕ ብሪዚንግ ቴክኒክ እና ሰውነታችንን እያዳመጥንና ብሪዚንግ ቴክኒኩ የሚሰጠንን ፊሊንግ ለማዳመጥ እየሞከርን ያንን ማድረግ ማለት ነው። ሌላኛው ደግሞ ግራውንዲንግ ቴክኒክ፣ ይህንን በሌላ ጊዜ መጣበታለሁ፣ አንድ ቶፒክ ረዘም ያለ ነገር ስለሆነ ማለት ነው። ግን ብቻ ምንድነው ኢት ኢዝ ዘ ዌይ ሃው ቱ ብሪንግ ባክ አወር ማይንድ እንደማለት ነው፣ ወዳለንበት ቦታ ለመመለስ እና ያለንበት ቦታ ኩክ እያደረግን ከሆነ እያነበብን ከሆነ ስራ እየሰራን ከሆነ ሶሻላይዝ እያደረግን ኢንጌጅ ኮንቨርሴሽን ላይ ብቻ ያለንበት ቦታ ላይ ፉሊ አቴንሽን ለመስጠት መሞከር። ስቴይ ኦን ደ ሞመንት። ይሄ ሌላኛው አንዱ ትልቅ ቲፕስ ነው የአእምሮ ጤናን ኢምፕሩቭ ለማድረግ ማለት ነው። እና 5ኛው ደግሞ ሄልዚ ባውንደሪ። ሄልዚ ባውንደሪ ኢዝ ዘ ሞስት ኢምፖርታንት ኢን አወር ኢሞሽናል ዌልነስ ስትራቴጂ ላይ ማለት ነው። እና ምንድን ነው ለርን ሃው ቱ ኤክስፕረስ ዩርሰልፍ፣ ለርን ቱ ሴይ ኖ ዊዛውት ኤኒ ጊልት። አለ አይደለ? የምንችለውን እንችላለን፣ የማንችለውን አንችልም ለማለት ማለት እንዳለብን ማለት ነው። እና ሄልዚ ባውንደሪ ይሄ ምንድን ነው? ምን ፕሮቴክት ያደርግልናል? አንደኛ ታይማችንን ኢነርጂያችንን ፕሮቴክት ያደርግልናል ማለት ነው። እና ኢትስ ኦኬ ያለንን ሊሚቴሽን ሼር ማድረግ፣ ይሄንን አልችልም አይ ካንት ዚስ ኖ የሚለውን ነገር ኤክሰርሳይዝ ማድረግ። ብዙ ጊዜ ሰዎች ይቀየሙናል፣ ሰዎችን ማስደሰት እያለን የስ 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 ምንል ከሆነ አንዱ የኢሞሽናል ዌልነስ ጫና እሱ ስለሚሆን ማለት ነው። እና ይህንን ኤክሰርሳይዝ ማድረግ ሄልዚ የሆነ ባውንደሪ ያስፈልጋል። ይህንን አረጋለሁ፣ ይህንን ማድረግ አልችልም የሚለውን ነገር መግለጽ ለሰዎች ማለት ነው። እና ይሄ 5ኛው ነው። 6ኛው ደግሞ ሄልዚ ዴይሊ ሩቲን። ሁል ጊዜም ሩቲን ቢኖረን ጠዋት ተነስተን ምን እንደምናደርግ ወደ ምሳ ሰዓት ምን እንደምናደርግ ሩቲን ዴይሊ ሩቲን ማካበት ሀቢት ማድረግ በራሱ ኢሞሽናል ዌልነስን ማክሲማይዝ ያደርጋል ማለት ነው። ስሊፓችንን ዴይሊ ሩቲን ማድረግ፣ አመጋገባችንን፣ ራሳችንን ሪሃይድሬት ማድረግ፣ ወርክ ላይፍ ባላንሳችንን ማየት ማስተካከል፣ የትኛው ፊት እንደሚያደርግ መምረጥ እና የተወሰነ ሰልፍ ኬር ስትራቴጂን ፕራክቲስ ማድረግ። እነዚህን ሄልዚ የሆነ ዴይሊ ሩቲኖች ካሉን ኢሞሽናል ዌልነስን ማክሲማይዝ ማድረግ እንችላለን ማለት ነው። ይሄኛው 6ኛ ነው። 7ኛው ደግሞ ሄልዚ ሶሻል ሰፖርት። ሶሻል ሰፖርታችንን ሁል ጊዜ ዎች አውት ማድረግ አለብን። ሶሻላችን እኛን የሚደግፈን ሰፖርት የሚያደርገን ሪስፔክትፉሊ ትሪት የሚያደርገን መሆኑን ማየት እና እንደዛ አይነት ቦታ ሚኒንግፉል የሆነ ቦታ ላይ ሶሻላይዝ ማድረግ ማለት ነው። እና ለፍሬንድም ለፋሚሊም እና when we feel supported our emotional wellness is maximized እና ሰፖርቲቭ የሆነ ሶሻል ሰርክል እንዲኖረን ማድረግ ያስፈልጋል ማለት ነው። ይሄኛው 7ኛው ቲፕስ ነው ማለት ነው። 8ኛው እና የመጨረሻው ደግሞ ሰልፍ ኮምፓሽን። ይሄ ምንድን ነው? ራስን ትሪት የምናደርግበት ዌይ ካይንድ በሆነ ደግ በሆነ ሰዎችን ትሪት ማድረግ የምንፈልግበት ዌይ ላይ
እንደዛ እንደማለት ነው። እና ሰልፍ ኮምፓሽን አንዳንድ ጊዜ ያልተሳኩ ነገሮች ቢኖሩም ኢስ ኦኬ ራሳችንን ይቅር ማለት ማየት ለምን እንዳልተሳካና ድጋሚ መሞከር። ሌላው ሰልፍ ኮምፓሽን ሜክ ሹር ላይክ ሪያሊስቲክ ኤክስፔክቴሽን እንዳለን ከራሳችን ማለት ነው። አንዳንዴ አንድ ሪያሊስቲክ ኤክስፔክቴሽን ጎላችን ላይ ካለና ካልተሳካ ራሳችንን የምንኮንን ከሆነ ራሳችንን ወደ ኢሞሽናል አንሄልዝ የሆነ ነገር ውስጥ እንከታለን ማለት ነው። እና ራሳችንን በደግነት ትሪት ማድረግ ሪያሊስቲክ ኤክስፔክቴሽን፣ ፔሽንስ በቃ ትዕግስት ከራሳችን ጋር ስናሳካ ሳናሳካ ባፈለግነው ጊዜ ጋር ካልተሳካም እንደዛ እንደማለት ነው። እና ይሄንን ይመስላል እነዚህ ሲምፕል የሚመስሉ ዴይሊ ፕራክቲስ የሚደረጉ ሩቲኖች ግን the most important tips for ኢሞሽናል ዌልነስ እንደማለት ነው። እና ለአእምሮ ጤናችን እነዚህ ነገሮች በጣም ኢምፖርታንት ነገር ናቸው። እና ቴክ ኬር ኦፍ ዩር ማይንድ ማይንድ ኬር ኢዝ ማተርስ። ማይ ኔም ኢዝ ምዕራብ ሳይኮቴራፒስት ፍሮም ዩኤስ። ስላዳመጣችሁኝ አመሰግናለሁ። ኮንቴንቶችን ሰፖርቲቭ ለእናንተ ሰፖርት እያደረጋችሁ ከሆነ ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ድጋፋችሁን እና ሰፖርታችሁን ማሳየት ትችላላችሁ። ለሌሎችም እንዲደርስ ማድረግ ትችላላችሁ። ስቴይ ሴፍ ቴክ ኬር። አይ ዊል ሲ ዩ ኦን ኔክስት ቪዲዮ። ቴንክ ዩ ባይ